አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። እስኪ የሆነ ነገር እኔ የጠቀመኝን ነገር እናንተ ይጠቅማችኋል ብዬ ተስፋ ስላደረኩ ማለት ነው ላሳያችሁ ማለት ነው። በተለይ ገና ጀማሪዎች 1000 ዋንኬ እያልገባችሁ ማለት ነው ሰብስክራይብ ያመጣላችኋል ብዬ አስባለሁኝ። እና ኤአይ ተጠቅማችሁ እንዴት አድርጋችሁ ሾርት ቪዲዮ መስራት እንደምትችሉ ላሳያችሁ ማለት ነው ኢንሻአላህ። ራሱ ያቀናበረ ያወጣላችኋል ማለት ነው። ከዛ ይፈርተዋል እንትን ተነካባችሁ ምልክት ከዛ እዚህ ከሾርት ቪዲዮ ላይ ነው። እኔ አሁን ምሳሌ እዚህ ላይ ሲሆን ላይቭ ነው፣ እዚህ ላይ ሲሆን ላይቭ ነው። እዚህ ሾርት ቪዲዮ ያደርጉታላችሁ ማለት ነው። ከዛ ሾርት ቪዲዮ ላይ ታደርጋላችሁ። በጣም ነው ሰብስክራይብ የሚያመጣላችሁ። እኔ ከሚገርማችሁ ገና አንድ ወር ምናምን ነው ተወሰነ ነው ገና 1600 ምንድነው 6600 ምናምን ሰብስክራይብ ገብቷል ማለት ነው። ተደማምሬ ሳይሆን በዚህ ያመጣሁት በእነዚህ ማለት ነው። ከዛ ጋላሪ ላይ የምትፈልጉት ማዘጋጀታችሁ ማስቀመጥ ትችላላችሁ ማለት ነው። ፎቶ የሚሆን ምን የሚሆን በቃ የፈለጋችሁትን። እኔ አሁን ምሳሌ እናንተን ለማሳየት የቱን ልጠቀመው? ቢስሚላ እንጭኛዋለሁ። እስኪ ይሄን ስልጨቅ ልጠቀመው ማለት ነው። አላህ የሚለውን እዚህ ጋር አላህ ብዬ ጽፍለታለሁ። ከዛ እንደዚህ አደርጋለሁ። እንደዚህ አሁን እንትን እያለው ነው እያቀናበረ ነው ማለት ነው። 100 ሲሞላ ነው እንትን የሚለው። በጣም አሪፍ ነው። በተለይ ለጀማሪዎች ሰብስክራይብ ያመጣላችኋል። በጣም ሰብስክራይብ የሚያመጣላችሁ የፈለጋችሁት ማስገባት ትችላላችሁ። ፎቶም ከፈለጋችሁ ፎቶ ከፈለጋችሁት ደግሞ እዛ ጻፍኩበት ላይ ያያችሁታል። አላህ ብዬ ጻፍኩበት ላይ እዛ ላይ ደግሞ የፈለጋችሁትን ነገር የፕላስ ምልክቱን ሳትነኩ የፈለጋችሁትን ነገር ትጽፋላችሁ። ምሳሌ ገበሬ ወይ ምግብ አሰራር ወይ የሆነ ነገር ብላችሁ ስጽፉለት ለራሱ ያመጣላችኋል ማለት ነው። አቀናብሮ ለራሱ ነው የሚያወጣላችሁ። ከዛ በኋላ ትለቁታላችሁ። ይሸርተዋል ይሸርትላችኋል ማለት ነው። አሁን ይሄን አመጣው አቀናብሮ እንዴት የሚያስገባው ፎቶ ብቻ ነው። እሱ ግን እንደዚህ አድርጎ በሚያመጣ ተቀናበው ማለት ነው። ከዛ እንደዚህ አድርጋችሁ ትለቁታላችሁ። በተለይ ምንድነው ሞኔታይዝ ሊሆናችሁ ፎቶች ይጠቅማችኋል ብዬ ተስፋ አደርጋለሁ ማለት ነው። ሞኔታይዝ ሊሆናችሁ ፎቶች ሾርት ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። ይቆጥራል ይመስለኛል ወራት ብዙ ዩቲዩበሮች እየሰሩት ነው ማለት ነው። ስለዚህ እንደዚህ አድርጋችሁ በቃ ትለቁታላችሁ። እንደዚህ ርዕስ መጻፍ ከፈለጋችሁ መጻፍ ትችላላችሁ። እኔ እሱን እየተጠቀምኩኝ በጣም ነው እንትን ያለልኝ ሸረተኝ እዛ እንደዚህ ተጠቅሜ 1700 ምናምን ቪው ነበረኝ፣ 2000 ቪው ነበረኝ፣ 1300 ቪው፣ 1900 ቪው፣ 2100 በቃ ይሄ ብዙ ቪው ያለው ኤአይን ተጠቅሜ ነው ማለት ነው። እዚህ 1500 ያነበረው ይሄ ገበሬ ብዬ ጻፍኩና ይሄንን ገበሬ ያመጣው ማለት ነው። እዚህ ጋር ደግሞ አላህ ብዬ ዝም ብዬ ጽፍለት እሱ ለራሱ እንዲዘርጉ በሚያምር ሁኔታ እንዲዘርጉ ማለት ነው። ፈለጋችሁትን ማስገባት ትችላላችሁ። ፈለጋችሁት ፎቶ ይሁን አሁን ምሳሌ እዚህ ላይ አትክልት ነው ነገር የጻፍኩት ማለት ነው። ጻፍኩበት ላይ አትክልት ነው እንደዚህ
ወደ ራሴ እንደዚህ ያደረጋችሁ አቀናብራችሁ ልቀቁ ማለት ነው። ቪው አለው፣ ቪው ታገኛላችሁ። ሰብስክራይባችሁ ይጨምርላችኋል። በጣም ነው ሰብስክራይብ የሚያመጣው። እኔ አሁን ምሳሌ ወር ባልሞላ ውስጥ ያው ይሄ 1900 ቪው ነበረው። አላሁማ ይሄን ገና አሁን የለቀቁት ቅድም ላይ የለቀቁት እያችሁት 1800 1400 ቪው አለው። 2200 ቪው አሁን ዝም ብዬ ፎቶ ነበር ያስገባሁለት። በመጨረሻው ቀን የምታምን እንስት አትራቆት ማሻአላህ ኒቃብ ለሚለብሱ የአላህን ትዕዛዝ ለሚታዘዙ እንስቶች በመጨረሻው ቀን የምታምን እያችሁት አይደል? እንደዚህ እያደረጋችሁ ሰብስክራይባችሁ ማውጣት ትችላላችሁ ማለት ነው። እዚህ ጋር ማለት ነው ምንድነው መሰላችሁ የፓፓዬ ፎቶውን ነበር ያስገባሁለት። I've never seen so many papayas. Neither have I. በጣም ነው ሰብስክራይብ የሚያመጣላችሁ ማለት ነው። እንደዚህ አድርጋችሁ እኔ ጠቀመኝ ለእናንተ እንደማችሁ ብዬ ነው ማለት ነው። ተጠቀሙበት። ያው እየተጠቀማችሁ ደረቁ ማለት ነው። ቪዲዮ ለሞኔታይዞችም ይጠቅማችኋል ብዬ ተስፋ አደርጋለሁ። እኔ ደግሞ የማውቀውን ነገር አሳውቃችኋለሁ ማለት ነው ኢንሻአላህ። እኔ ያወቁትን ነገር ለኔ የጠቀመኝን ነገር ለእናንተ የሚጠቅማችኋል ብዬ ስላሰብኩ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው ውዶቼ። በተረፈ ጀዛኩም አላህ ኸይር። ጥያቄ ካላችሁ በማውቀው ነገር ጠይቃለሁ፣ ጠይቁኝ፣ እመልሳለሁ ኢንሻአላህ። ቻው ብያለሁ። ቻው